ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከሸገር ዩቲዩብ የዛሬውን መደመጥ ያለባቸው ልዩ መረጃዎች ወደ እናንተ ይዘን መጥተናል። ይከታተሉን። በቅድሚያ አበይት ነጥቦችን እናቀርብላችኋለን። ኤርትራ ፕሬስ የሚባለው የሻዕቢያ ፕሮፓጋንዳ ክፍል ባሰራጨው መረጃ የህወሓት ባለስልጣናት ለኤርትራ የባህር መዳረሻ ትስጠን ብለው መጠየቃቸው አስነብቧል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የተመራ አዲስ ፓርቲ ሊቋቋም መሆኑ ተሰማ። ለጎንደር ከተማ የልማት ስራዎች የሚውል የገቢ ማሰባሰቢያ መርሃ ግብር እየተካሄደ በነበረበት ሰዓት በመድረክ አስተዋዋቂዎች የተነገረው ንግግር የትግራይ ፖለቲከኞችን፣ ታዋቂ ግለሰቦችና የማህበረሰብ አንቂዎችን አስቆጣ። ሁለቱ ጄኔራሎች አብዱል ፈታሆች በሁለትዮሽና በዋናነትም በኢትዮጵያ ጉዳይ የዝግ ስብሰባ ማድረጋቸው እየተነገረ ነው። ተመልካቾቻችን ርዕሶቹን በዝርዝር የምንነግራችሁ ይሆናል። አብራችሁን ልትቆዩ ከወደዳችሁ ቻናላችንን ሰብስክራይብ፣ ላይክና ሼር ማድረጋችሁን እንዳትዘነጉ። ሌላው ትልቁ ሰርፕራይዝ የአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች፣ የወረዳ አመራሮች፣ የከተማ አመራሮች፣ የዞኑ ከፍተኛ አመራሮችና በጋራ በመሆን ኢትዮጵያውያን ተባብረው 2,118,212 ብር ለእናትዋ ጎንደር ይዘን ከች ብለናል ብለዋል። እናመሰግናለን። ባሉበት አመስግኑልን። አንዴ በጣም እናመሰግናለን። ለጎንደር ከተማ የልማት ስራዎች የሚውል የገቢ ማሰባሰቢያ መርሃ ግብር እየተካሄደ በነበረበት ሰዓት በመድረክ አስተዋዋቂዎች የተነገረው ንግግር የትግራይ ፖለቲከኞችን፣ ታዋቂ ግለሰቦችንና የማህበረሰብ አንቂዎችን አስቆጣ። ኑ ጎንደርን እንሞሽር በሚል መሪ ሐሳብ በተካሄደው የገቢ ማሰባሰቢያ መርሃ ግብር የኢፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴ በተገኙበት በዚያው መድረክ ላይ በአማራ ክልልና በትግራይ ክልል ከፍተኛ የይገባኛል ክርክር የሚነሳበትና በህገ መንግስቱ መሰረት በትግራይ ክልል እንዲተዳደር በተደረገበት ወልቃይት ሰቲት ሁመራ ዙሪያ ላይ ሰበር ዜና በሚል በመድረክ አስተዋቂዎች ቦታው በኃይል ተይዞ እያለ የአማራ ክልል ህጋዊ ይዞታ አስመስሎ የቀረበው አቀራረብ ጸብን ቀስቃሽ የፕሪቶሪያውን ውል በግልጽ የጣሰ እንደነበር በብዙዎች ዘንድ እየተነሳ ይገኛል። ይህ የይዞታ ጥያቄ በህዝብ ምርጫ ይወሰናል ሲሉ የነበሩት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በደስታ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ደግሞ በታላቅ ጭብጨባ ልክነቱን የደገፉት ይህ ተገቢ ያልሆነ ጸብ ቀስቃሽ ንግግር በመድረኩ ሲተላለፍ አምሽቷል ሲሉ አስተያየታቸውን የሰጡ የትግራይ ፖለቲከኞች ቁጥራቸው ቀላል አይደለም። እንዲህ ያሉ የህዝብ ምላሽ ያልተገኘባቸው ጉዳዮችን እንደ ልክነት ወስዶ በየመድረኩ ቤንዝል የሚያርከፈክፉ ጋዜጠኞች አደብ ካልያዙ በሀገር ላይ ከፍተኛ ኪሳራ የሚያስከትል ይሆናል ሲሉ አስተያየታቸውንም አክብለዋል። የገቢው ማሰባሰቢያ መርሃ ግብሩ ዓላማ ኢትዮጵያውያንን በታሪካዊቷ ጎንደር ከተማ እየተከናወነ በሚገኙ የልማት ስራዎች የበኩላቸውን አስተዋጽኦ እንዲያበረክቱ ታስበው የተዘጋጀ ቢሆንም በመድረኩ ሲተላለፉ የነበሩት መልእክቶች ግን ሆን ተብለው ፖለቲካሊ አቅጣጫ ተሰጥቷቸው የተከናወኑ በመሆኑ መንግስት ለጉዳዩ ትኩረት ሊሰጠው ይገባል ሲሉ የተለያዩ አስተያየት ሰጪዎች ገልጸዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር በአቶ ጌታቸው ረዳ የተመራ አዲስ ፓርቲ ሊቋቋም መሆኑ ተሰማ። የቀድሞው የትግራይ ጊዜያዊ አስተዳደር ጌታቸው ረዳ የሚመሩት የህወሓት ክንፍ ራሱን የቻለ የፖለቲካል ፓርቲ ለመሆን ዝግጅት እያደረገ እንደሚገኝ አስታውቋል። ቡድኑ ወደ አንድ ፓርቲ ለመቀየር ወሰነው ለትግራይ የወደፊት ሰላማዊና ዲሞክራሲያዊ እጣ ፈንታ ለመታገል እንደሆነም ገልጧል። የሐዲስ በምዝገባ ላይ የሚገኝ የፖለቲካል ፓርቲ ሊበራል ዲሞክራሲ ጽንሰ ሐሳብን የሚከተል መሆኑም ታውቋል። ስያሜውም ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጠራት መወሰኑ ተረጋግጧል። በሁለት ተከፍሎ እርስ በርስ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀን ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ደብረጽዮን የሚመራው ህወሓት
ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያው ስምምነት እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ አለመሆኑን ሲገልጽ ቆይቷል። በቅርቡ ይህ ቡድን በሰጠው መግለጫ መሰረት ህወሓት ከምርጫ ቦርድ የሚሰረዝ ከሆነ የፕሪቶሪያው ስምምነት ከፍተኛ አደጋ እንደሚገጥመው ማስጠንቀቂያ ሰጥቷል። በአቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ አባላት ባወጡት መግለጫ ደግሞ በዶክተር ደብረጽዮን የሚመራው ህወሓት በክልሉ ያለውን የትግራይ ጊዜያዊ አስተዳደር መዋቅር ለብቻው እየጠቀለለና በትግራይ ያለውን የአስተዳደሩን ተግባራት እየነጠቀ የልማት ድርጅቶችን ሳይቀር በበላይነት ካልያዝኩ በማለት ጉባኤዎችን እየረበሸ በመሆኑ ለትግራይ ህዝብ ዘላቂ ጥቅምና መብት መከበር ሲል አዲስ ፓርቲ ወደ ማቋቋም እንደተሸጋገረ ገልጿል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተነገረ ሲሆን ፓርቲው ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና ሊያገኝ እንደሚችል እየተነገረ ነው። ይህ ፓርቲ እየመሰረቱና እያስተባበሩ ከሚገኙት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ የነበሩት አቶ በየነ መክሩ እንዲሁም ፕሮፌሰር ክንደያ ገብረሕይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጄኔራል ታደሰ የሚመራውን የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት በሚደረገው ምርጫ እንደሚሳተፍ፣ እስከዛው ድረስ ደግሞ በትግራይ የሚገኘው ፖለቲካዊ ትግል እንደሚያቀላጥፍ ተናግሯል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራሲ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለሀብቶች እስከ ቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉም ተነግሯል። ኤርትራ ፕሬስ የሚባለው የሻዕቢያ ፕሮፓጋንዳ ክንፍ ባሰራጨው መረጃ የህወሓት ባለስልጣናት ለኤርትራ የባህር በር መዳረሻ ትሰጠን ብለው መጠየቃቸው አስነብቧል። ኤርትራ በትግራይ አቅራቢያ ከሚገኘው አሁን የትኛው የሚለውን ለመናገር ከተቆጠቡበት የወደብ ዳርቻ ላይ ለትግራይ ታጣቂዎች የባህር መዳረሻ ለመስጠት ቅድመ ዝግጅት ማጠናቀቋን በጽሑፉ ላይ አጠቅሷል። የሻዕቢያ ስርዓት በአሁኑ ሰዓት ከህወሓቶች ጋር አደረገ ከተባለው ስምምነት አንዱ ህወሓቶች በአዲስ አበባ የሚገኘውን የብልጽግና ፓርቲ መንግስት ሊያደርስባቸው ይችላል ከተባለው ጥቃት ራሳቸውን ለመጠበቅ የመከላከል አቅማቸውን እንዲያጠናክሩ የሚያስችል አቅም እንዲኖራቸው ለማድረግ ከሚያደርገው ድጋፍ አንዱ የባህር በር እንደሆነ አንድ የህወሓት ባለስልጣን ተናግረዋል ሲል አትቷል። ባለስልጣኑ ይህ ስትራቴጂካዊ እርምጃ አማጽያኑ አቅርቦቶችን ማጠናከሪያቸውና ዓለም አቀፍ ድጋፎችን የማግኘት አቅምን በእጅጉ ሊያሳድግ ይችላል። በዚህ ሂደት ህወሓት የአብይን መንግስት በርዕሱ ላይ ያለውን ስጋት ለመቃወም የሚያደርግ ጥረት ያጠናክራል ብለዋል ብሎ አስፍሮታል። የዚህ ቦታ መፈቀድ ወታደራዊ አቅማቸውን ከማጎልበት ባለፈ ሌሎች የክልል ቡድኖች እንደ አማራና ሶማሌ ቡድኖች የራሳቸውን ፍላጎት ሙሉ በሙሉ በራስ የመመራት ወይም የነጻነት ምኞታቸውን እንዲያሳድጉ ሊያነሳሳ ይችላል ሲል ገልጾታል። ከኤርትራ በተሻሻለ የሎጂስቲክ ድጋፍ ካገኙ የትግራይ ታጋዮች የፒፒን መንግስት በብቃት ሊገዳደሩት ይችላሉ። ይህ ሌሎች ክልሎች ነጻነታቸውን እንዲያረጋግጡ ሊመራ ይችላል ሲል የህወሓት ከፍተኛ ባለስልጣን ገልጿል ሲል መረጃው ያተታል። ባለስልጣኑ አያይዘውም የሶማሌ ክልል፣ የአማራ ክልል፣ የኦሮሚያ ክልል ቀድሞውኑ የራሱን ቅሬታ ያለበትና እየታገለ ያለ ቡድን በውስጡ የያዘ ሲሆን ይህን አጋጣሚ ተጠቅመው በማዕከላዊ መንግስት ላይ ጫና ሊያሳድሩ ይችላሉ። ይህም የኢትዮጵያን የፖለቲካ ምህዳር አዲስ አቅጣጫ ያስይዛል። እንዲህ አይነት ሁኔታ የራስን እድል በራስ የመወሰን ፍላጎት በተለያዩ ብሔረሰቦች መካከል በመስፋቱ ሻዕቢያ ኢትዮጵያን ለማተራመስና የኢትዮጵያ መንግስት ላይ ያለውን ቁጣ ለመግለጽ ስለሚረዳው ፈጣን ምላሽ ሊፈጠር ይችላል የሚል አስተያየቶች እየተሰጡ ይገኛል። ሁለቱ ጄኔራሎችና አብዱል ፈታሆች በሁለትዮሽና በዋናነትም በኢትዮጵያ ጉዳይ የዝግ ስብሰባ ማድረጋቸው እየተነገረ ነው። የሱዳኑ መሪ ጄኔራል አብዱል ፈታህ አልቡርሃንና የግብፁ ጄኔራል አብዱል ፈታህ አልሲሲ በዝግ ስብሰባ ማድረጋቸውን ተከትሎ ብዙ ነገር ሲነገር ቢቆይም የሱዳን የግብፅ ሚዲያዎች በገለጹት መሰረት ሁለቱ አገራት በናይል ተፋሰስ ላይ የውሃ ደህንነት በጋራ ለማስጠበቅ በሚል መወያየታቸው እየተገለጸ ነው። የሱዳን ፕሬዝዳንት ጄኔራል አልቡርሃን ሰኞ ዕለት በግብፅ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸውን የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች ላይ በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብፅ ፕሬዝዳንት ጽህፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫና መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን
ገልጸዋል። የሁለቱ ሀገራት የውሃ ደህንነት ለማስጠበቅ መነጋገራቸውን የገለጸው የግብፁ ፕሬዝዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠል እርምጃን ተቃውመዋል ብለዋል። ሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራትን ተጠቃሚ የሚሆኑበትን ዓለም አቀፍ ሕግን ለማስከበር እንደሚሰሩ መናገራቸውም ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብፅና በሱዳን ብሔራዊ ደህንነት መካከል ያለውን ጥብቅ ትስስር የደገፈ ነው ያለው የፕሬዝዳንቱ ጽህፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነት በጋራ ለማስጠበቅ መነጋገራቸውንም ገልጿል። ግብፅ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ የሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትወሰውት ቆይታለች። ኢትዮጵያ በበኩሏ ሶስቱ አገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟንም አሳውቃለች። ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተኑም ይታወሳል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገረው ታላቁ የህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ ሲሆን ግብፅ ግድቡ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንሳል የሚል ስጋቷን ስትገልጽ ቆይታለች። ግብፅ ይህን ለመከላከልም በኢትዮጵያ ላይ የፖለቲካ ተጽዕኖ ለማሳደር የኢትዮጵያ ጎረቤት ሀገራትን ስትዞር እንደምትውል የታወቀ ጉዳይ ነው። የኢትዮጵያ መንግስትም ጉዳዩን በትኩረት እየተከታተለው እንደሆነ ገልጿል። ይህ የሸገር ልጅ ቲዩብ ነው። የተወደዳችሁ ተመልካቾቻችን ዛሬ ወደ እናንተ ይዘንላችሁ የመጣ ነው መረጃ እነዚህን ይመስሉ ነበር። የሸገር ልጅ ቲዩብ መርጣችሁ አብራችሁን ስለቆያችሁ እያመሰገንን በሌሎች ወቅታዊ መረጃዎች እስክንመለስ ድረስ ቸር ቆዩልን።